ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም ላይ ትገኛላችሁ። የዝውውር ጉዳዮችን በማንሳት እንጀምር። ያው የሊጎች ሊጀምሩ ነው አይደለ? በርካታ ሊጎች የሚጀምሩበት ወቅት ላይ ደርሰናል። እናንሳው ይሄንን ጉዳይ። ዝውውሮችም የሚነሱ ስሞች አሉ፣ እንመልከት። ትላንት እንዳነሳ ነው የዝውውር ጊዜ የመጨረሻዎቹ 2 ሳምንታት ስለደረሰ እንደዚህ አንዳንድ ጊዜ በፉትቦል ካፌ የመጀመሪያዎቹ ደቂቃዎች ላይ ይህንን ለማድረግ እንሞክራለን እና በዝውውር ላይ ትልቁ የዝውውር ጉዳይ የሚመስለኝ አሁን ባለፉት 24 ሰዓታት የዓለም ዋንጫ ፍጻሜ ጨዋታ ላይ የማሸነፊያውን ጎል ያስቆጠረው ፌራን ቶሬዝ ከባርሰሎና ወደ ፓሪስ ሳን ጀርማን ለመዘዋወር በሁለቱ ክለቦች መካከል በመጨረሻም መስማማት ላይ የመደረሱ ነገር በብዙዎቹ ብዙሃን መገናኛዎች መዘገቡ ነው። በፈረንሳይም በስፔንም ብዙሃን መገናኛዎች ፓሪስ ሳን ጀርማን ከትላንት በስቲያ በዩኤፋ ሱፐር ካፕ ከአስቶን ቪላ ጋር ጨዋታውን ካደረገ በኋላ በማግስቱ ትልልቅ ዝውውሮችን ለማጠናቀቅ የተፋጠነ ያለ ይመስላል። ለምሳሌ ዚዮን ሱዙኪ የሚባለውን ግብ ጠባቂ ከፓርማ በ35 ሚሊዮን ዩሮ ለማስፈረም ወስነዋል። አሁን ትልቁ ጥያቄ ሱዙኪን ምን ያደርጉታል የሚለው ነው። ምክንያቱም 2 ግብ ጠባቂዎች አሏቸው። ማትቬ ሳፋኖቭ የተጠናቀቀውን የውድድር ዘመን የፔዤ ቁጥር 1 ግብ ጠባቂ ሆኖ ነው ሲዝኑን ያጠናቀቀው እና በጣም ጥሩ ነበር። የሚቀጥለው ይሄ አዲሱ ሲዝን ሲጀመርም በዚያ ሚና ይቀጥላል ተብሎ ይጠበቃል። ግን ሌላ ያልሰራ ዝውውር ነበራቸው። በአሰልጣኝ ሉዊስ ኤንሪኬ ጥያቄ የመጣው ሉካ ሻቫልዬ የሱ ጉዳይ አለየለትም እስካሁን ድረስ። በሱ ደስተኞች አይደሉም። ባሳየው ብቃትና በነበራቸው መጠበቅ ልክ አይደለም። ብዙ ትልልቅ ሃይ ፕሮፋይል ስህተቶች ሰርቷል። ስለዚህ እሱን በውሰትም በሽያጭም ሸኝቶ ሱዙኪ ለቁጥር 1 ግብ ጠባቂነት እንዲፎካከር ማድረግ ይሻላል የሚሉ አስተያየት የሚሰጡ ሰዎች አሉ። ግን ደግሞ እንደምታውቂው ዩቬ አዲስ ግብ ጠባቂ ይፈልጋል። ለማስፈረም የሞከራቸው ግብ ጠባቂዎች ዩቬንቱስ የሞከራቸው ግብ ጠባቂዎች በሙሉ አልተሳኩም። አሊሰን ቤከርን የመውሰድ ፍላጎት ነበራቸው። ኤሚሊያኖ ዲቡ ማርቲኔዝን የመውሰድ ፍላጎት ነበራቸው። ይህንኑ ሱዙኪ የሚባለውን ጃፓን በዓለም ዋንጫው ላይ በጣም ጥሩ በነበረችበት የዓለም ዋንጫ ቁጥር 1 ግብ ጠባቂያቸው የነበረ ነው። በሴሪያም ከአሪፍ ግብ ጠባቂዎች ከምርጦቹ ግብ ጠባቂዎች መካከል አንዱ የሚባል ነው እና ጥቁር ጃፓናዊ ነው። ብቸኛው የቡድኑ አባል መሰለኝ ጥቁር የሆነ እና በጣም ጥሩ ግብ ጠባቂ ነው እና አንደኛው አሬንጅመንት እየተባለ ያለው አንድ ተጨማሪ ዓመት በዛው በጣሊያን ቆይቶ የዩቬንቱስ ተጫዋች እንዲሆን በውሰት እንዲህ አይነት ሀሳብ አለ። ግን ዝውውሩን ግን ለመፈጸም ጫፍ ላይ ደርሰዋል። ትላንትና በፓርማና በፔዤ መካከል ስምምነት ላይ ተደርሷል ብሏል ሌኪፕ። ከዚህ ባሻገር ግን ትልቁ ዝውውር የፌራን ቶሬዝ ዝውውር ነው። ባርሰሎና 55 ሚሊዮን ዩሮ ነበር የከፈለበት ከአመታት በፊት ቻቪ ኤርናንዴዝ የክለቡ አሰልጣኝ በነበረበት ጊዜ ከማንቸስተር ሲቲ ነበር የወሰዱት። አሁን እንግዲህ በ50 ሚሊዮን ዩሮ ለመሸጥ በሁለቱ ክለቦች መካከል ስምምነት ላይ ተደርሷል። ይሄኛው ሳምንት ከማብቃቱ በፊት ዛሬ አርብ ላይ ነው ያለ ነው። ስለዚህ እስከዚህኛው ሳምንት መጨረሻ ድረስ ፓሪስ ይደርሳል ተብሏል። የ5 ዓመት ኮንትራትም ይፈርማል እና እስካሁን ድረስ ፕሪሲዝን አልሰራም ከባርሰሎና ጋር። ምክንያቱም አንደኛ ያው የስፔን ብሔራዊ ቡድን የዓለም ዋንጫ ፍጻሜ ድረስ ተጉዞ በኋላ ውድድሩንም በዚሁ ተጫዋች ጎል አሸንፏል እና ለስፔን ብሔራዊ ቡድን አባላት ረጅም የረፍት ጊዜ የተሰጣቸው። ሁለተኛ ግን አንዳንድ የስፔን ብሔራዊ ቡድን አባላት የነበሩ ተጫዋቾች አብሮት ከፌራን ቶሬዝ ጋር የዓለም ዋንጫን ያሸነፉ የባርሰሎና ተጫዋቾች ወደ ፕሪሲዝን ተመልሰዋል። ስናይ ነበር ላሚን ያማልም፣ ፔድሪም፣ ሌሎቹ ኩባርሲም፣ ሌሎቹም የባርሰሎና አባላት እንደ አዲሱ ፈራሚ እንደ አንቶኒ ጎርደን አይነቶቹም ከፍተኛውን የጨዋታ ቁጥር ያደረጉ 8 የጨዋታ ቁጥር ያደረጉ ተጫዋቾችም ተመልሰዋል። ግን ለዚህኛው ተጫዋች ያው የባርሰሎና ተጫዋች ሆኖ እንደማይቀጥል በማመን ይመስላል ትላንት እዚሁ ስናነሳ እንደነበረው ወደ ልምምዱ የመምጣት ግዴታ የለብህም የሚል በሁለቱ ክለቦች መካከል ድርድር እየተደረገ ስለነበር ለሱ ብቻ ኤክሰፕሽን ነበር። ወደ ልምምድ እንዲመጣ ሪፖርት እንዲያደርግ አልተገደደም እና ትላንትናም
በሁለቱ ክለቦች መካከል መስማማት ላይ ተደርሷል። ናስር አልኸላይፊ፣ ሉዊስ ኤንሪኬ እና ሉዊስ ካምፖስ ሁሉም የተስማሙበት ዝውውር ነው። ግን በተለይ የሉዊስ ኤንሪኬ ኢኒሼቲቭ ያለበት ዝውውር ይመስላል። የስፔን ብሔራዊ ቡድን አሰልጣኝ በነበረበት ጊዜ ገና ፌራን ቶሬስ በቫሌንሲያ ብቅ እያለ ያለ ተስፈኛ የክንፍ ተጫዋች ሳለ ብዙ የመሰለፍ እድል ይሰጠው ነበር። ትላንትና እንዳነሳ ነውም የቤተሰብ አይነት ግንኙነት የነበረው ተጫዋች ነው። እንደምታውቂው በፓሪስ ሳን ጀርማ በኩል በማጥቃት ስፍራ እየለቀቁ ያሉ ሊለቁ ይችላሉ ተብለው የሚጠበቁ ተጫዋቾችም አሉ። አንደኛው ያው በ70 ሚሊዮን ዩሮ ለኤሲ ሚላን የሸጡት ጎንካሎ ራሞስ ነው። ጎንካሎ ራሞስ ሉዊስ ኤንሪኬ መጫወት ለሚፈልግበት የጨዋታ አይነት የሚሆን ተጫዋች አይደለም። አውት ኤንድ አውት ኦልድ ፋሽንድ 9 ቁጥር ነው። ፌራን ቶሬስ ግን የበለጠ ሞደርን ተጫዋች ነው። ስለዚህ የበለጠ የኤንሪኬ ባህሪ ኤንሪኬ ከአጥቂዎቹ የሚፈልገው አይነት ባህሪ ያለው ተጫዋች ይመስላል። ያው ጀማሪ ይሆናል ተብሎ አይጠበቅም። በእኔ ግምት ግን ጎንካሎ ራሞስ ከተጫወተው በላይ ይጫወታል። አንደኛ የእሱ ፍላጎት ስለሆነ ያኔ አሁን በሱ ጊዜ ነው ጎንካሎ ራሞስም ራንዳል ኮሎሙዋኒ አይነት ተጫዋቾችም የፈረሙት። ግን በአብዛኛው ጎንካሎ ራሞስ የሉዊስ ካምፖስ የፖርቱጋላዊ ናቸው። የፖርቱጋልን ገበያ አብጠርጥረው የሚያውቁ ናቸው። ራንዳል ኮሎሙዋኒ ደግሞ የፕሬዚደንቱ ናስር አልኸላይፊ ፈራሚ ናቸው ይባል ነበር። ይሄኛው ግን የአሰልጣኙ ፈራሚ ነው ማለት የሚቻል ይመስለኛል። በእርግጥ በጋራ መስማማት ነው እንዲህ አይነት ትልልቅ ዝውውሮች የሚፈጸሙት። ግን ደግሞ ከዚህ በፊት ከተጫዋቹ ጋር ካለው ታሪክ አንጻርና ከተጫዋቾች ከሚፈልገው ቴክኒካዊ ግብአት አንጻር ይሄ ተጫዋች የበለጠ የአሰልጣኙ ዝውውር ይመስላል እና ይሄኛው ሳምንት ከማብቃቱ በፊት አዲሱ የፔዤ ተጫዋች ይሆናል ማለት ነው። እኔ በባርሴሎና በኩል ተገርም ያለው በእርግጥ የተጫዋቹን ኮንትራት የማራዘም ፍላጎት ነበራቸው። ግን ያንን የማድረግ ፍላጎት የነበራቸው የዝውውር ገበያው ከተዘጋ በኋላ ነው። ያኛው ዋናው ምክንያት ያው በላሊጋና በባርሴሎና መካከል የአንድ ላንድ አሬንጅመንት የሚባላል። አሁን ባርሴሎና እንደ የትኛውም ክለብ ተጫዋቾች በዝውውር ማምጣት ይችላል። ግን ደግሞ ስብስብ ውስጥ ተጨማሪ ተጫዋች ለማካተት በዝውውር ገንዘብ ላይ ያለው የፋይናንሻል አሬንጅመንት ብቻ ወይም የላሊጋ ደንብን የመጣስ ጉዳይ ብቻ ሳይሆን በደሞዝም የስኳድ ውስጥ ስፔስ ያስፈልጋል። ስለዚህ የሮናልድ አራውሆን መልቀቅ የሚያብራራው አንደኛው ነገር እሱ ነው። የፌራን ቶሬስን መልቀቅም የሚያብራራው እሱ ነው። ግን ደግሞ ኮንትራቱን ለማራዘም ያሰቡት የዝውውር ገበያው ከተዘጋ በኋላ ነበር እቅዳቸው የነበረው። ያም በዚህኛው የዝውውር ጊዜ የሚመጡ አዳዲስ ተጫዋቾችን አፌክት እንዳያደርግ ወይም ተጽዕኖ እንዳያሳድር በማሰብ ነው። 1 ዓመት ኮንትራት ብቻ የቀረው ተጫዋች ነው እና በባርሴሎናም ብዙ ጎል ያስቆጠረበት የውድድር ዘመን ይሄ የተጠናቀቀው 2025-26 የውድድር ዘመን 21 ጎሎች በሁሉም ውድድሮች ያስቆጠረበት የ20 ጎል አጥቂ ነው ማለት ነው። 16 የላሊጋ ጎሎች ነበር ያስቆጠረው። የስፔን ብሔራዊ ቡድን ጀማሪ አልነበረም። ሚኬል ኦያርሰባል ነው የስፔን ብሔራዊ ቡድን ቁጥር 1 9 ቁጥር የነበረው በዓለም ዋንጫው ላይ። ነገር ግን የዓለም ዋንጫ ፍጻሜ በተነሳ ቁጥር ሁልጊዜ ከ150 በኋላ የሚታወስ ጎል ያስቆጠረ፣ በዛ ምክንያቱም ወደ አሜሪካ ሄዶ በትልልቅ የአሜሪካ የስፖርት ኢቨንቶች የሚዲያ ኢቨንቶች ላይ ሲሳተፍ ስናየው ነበር። ነው አንዳንድ ሰዎች እንዴ በቃ የስፔን ትልቁ ሱፐርስታር እሱ መስሏቸዋል ማለት ነው የአሜሪካ ሚዲያዎች ምናምን ሲሉ ነበር አንዳንድ ሰዎች። ግን ደግሞ የጎሉን ክብደት ማሰብ ያስፈልጋል። ምን አይነት ጨዋታ ላይ ያንን ጎል እንዳስቆጠረ ማስታወስ ያስፈልጋል እና በዛ ምክንያት የተጫዋቹን ፕሮፋይል የበለጠ ከፍ አድርጎታል። ስለዚህ ፔዤ ይህንን ተጫዋች አስፈርሟል። ትልቁ ወይም ለማስፈረም ተስማምቷል። በሁለቱ ክለቦች መካከል መስማማት ላይ ተደርሷል። ተጫዋቹም በቅርብ ቀናት ዝውውሩን ያጠናቅቃል ተብሎ ይጠበቃል። ለእኔ ለባርሰሎና እዛ ቦታ ላይ መጫወት የሚችሉ ተጫዋቾች አሉ፣ ንጹህ 9 ቁጥሮች ባይሆኑም ልክ እሱ 9 ቁጥር ንጹህ 9 ቁጥር ወይም አውት ኤንድ አውት ናይን እንደማይባለው ሁሉ እዛ ቦታ ላይ ለምሳሌ አንቶኒ ጎርደን በኒውካስል ብዙ ጨዋታዎችን 9 ቁጥር ሆኖ ተጫውቷል። ብዙ ጎል የሚያስቆጥር ብዙ የሊግ ጎሎች የሚያስቆጥር 9 ቁጥር የነበረም ባይሆን ግን በዛ ሚና መጫወት ይችላል። ስለዚህ ፍሊክ የሚፈልጉት የፕሬሲንግ አጫወት በሚገባ አለው እዛ ቦታ ላይ። ምክንያቱም በቀኝ በኩል ላሚን ያማል አላቸው፣ በግራ በኩል ራፊኛ አላቸው እና አጥቂ አንቶኒ ጎርደን መሆን ይችላል። 70 ሚሊዮን ዩሮ አውጥተው ይህን ተጫዋች ያስፈርሙት ምናልባት አሁን እንደመጣ የራፊኛን ተጠባባቂ ወንበር ላይ ያስቀምጣል ብለው ስላሰቡ አይመስለኝም። 9 ቁጥር ሆኖ መጫወት ይችላል ብለው ስላሰቡ ይመስለኛል። እዚህ ላይ ትልቁ የዚህ የዝውውር ጊዜ ግባቸው ሁሊያን አልቫሬዝን ከአትሌቲኮ ማድሪድ ማምጣት መሆኑን እናውቃለን። አንዳንድ ዘገባዎች እንደሚያሳዩት አሰልጣኝ ሃንዚ ፍሊክ ዴኮ ላይ ጫና ማሳደር ጀምረዋል። ባርሴሎና የመጨረሻውን ከፍተኛ ጥረት ይህን ተጫዋች ለማስፈረም ማድረግ አለበት የሚል ማሳሰቢያ ለስፖርት ዳይሬክተሩ ሰጥተዋል የሚሉ አንዳንድ የስፔን ብዙሃን መገናኛዎችን ዘገባዎች ሰምቻለሁ። ምናልባት የፌራን ቶሬስ ዝውውር ፋሲሊቴት የሚያደርገው ነገር ይኖር እንደሆነ አላቅም።
ግን ስለ ባርሴሎና ካነሳው አይቀር በዚሁ ስለ ሮድሪ ባነሳ ጥሩ ነው። ምክንያቱም የሮድሪ ዝውውር እስካሁን ድረስ አልተጠናቀቀም። ስለዚህ ወደ እንግሊዝ ተመልሷል ተጫዋቹ እና ዛሬ ከማንቸስተር ሲቲ ጋር ልምምድ ይሰራል ተብሎ ይጠበቃል። አላቅም የእሁዱ የኮሚኒቲ ሺልድ ጨዋታ ላይ ይሳተፍ እንደሆነ ከአርሰናል ጋር የኮሚኒቲ ሺልድ ጨዋታ ይደረጋል እሁድ እለት። እዛ ጨዋታ ላይ የሚሳተፍ ከሆነ አላቅም፣ ግን እንግዳ ነው የሚሆነው። ምክንያቱም ተጫዋቹ በግልጽ ነው መልቀቅ እንደሚፈልግ በተደጋጋሚ ምልክት የሰጠው። በግልጽ የማንቸስተር ሲቲ ተጫዋች ሆኖ ከሪያል ማድሪድ ይልቅ ባርሴሎናን መምረጡ በይፋ ነው ኮሚኒኬት የተደረገው። በኋላ ግን በአንዳንድ በጣም ጠንካራ የዘገባ የስኬት ሬከርድ ባላቸው ብዙሃን መገናኛዎች ላይ ጭምር እንደተዘገበው በሁለቱ ክለቦች ላይ መስማማት ማይደረስ ከሆነ አሁን እንግዲህ ባርሴሎና 55 ሚሊዮን አቅርቧል መሰለኝ የተባለ ሁለተኛው የዝውውር ጥያቄ ከ60 ሚሊዮን ዩሮ በላይ ማለት ነው። በማንቸስተር ሲቲ በኩል 70 ሚሊዮን ፓውንድ ወይም ከ80 ሚሊዮን ዩሮ በላይ ነው ከዚህ ተጫዋች ዝውውር የሚፈልጉት እና እስካሁን ድረስ ይሄ ሁለተኛው ውድቅ የተደረገ የባርሴሎና ጥያቄ ነው ማለት ነው። የተጫዋቹ ባርሴሎናን መምረጥ ብቻ በቂ አይደለም። በሁለቱ ክለቦች መካከል ስምምነት ላይ መደረስ አለበት ተጫዋቹ እንዲዘዋወር እና ያ ስምምነት ስላልተደረሰ ሪፖርት እንዲያደርግ በተቀመጠለት ቀን ሪፖርት ያደርጋል ማለት ነው። እና ቅድም እንደጠቀስኩት ግን ሁለቱ ክለቦች ማይስማሙ ከሆነ ሮድሪ ያለምንም ችግር በደስታ ይህንን ሲዝን በሲቲ ለማሳለፍ ፈቃደኛ ነው የሚል ምርጫም የለውም። ነገሩ ኮንትራት ስላለው የግድ ኮንትራቱን ለማክበር ይገደዳል። በሁለቱ ክለቦች መካከል ግን አሬንጅመንት ስምምነት ላይ ይደረሳል ተብሎ ይጠበቃል። ዛሬ የምናውቀው አንድ አዲስ ነገር በቼልሲ የጊዜ ገደብ ማስቀመጥ ምክንያት ማለት ነው ኤንዞ ፈርናንዴዝ ይዘዋወራል አይዘዋወርም የሚለው ጉዳይም ዛሬ ነው የሚታወቀው። ምክንያቱም እስከ ዛሬ ከሰዓት ድረስ ወደ አመሻሽ ድረስ ማንቸስተር ሲቲ ተጫዋቹን ማስፈረም የሚፈልግ ከሆነ 120 ሚሊዮን ፓውንድ እና አፕ ፍሮንት የሚገርም ነው። ፊት ለፊት ከሆነ በተለይ 120 ሚሊዮን ፊት ለፊት አትከፊ፣ በጣም ከፍተኛ ገንዘብ 120 ሚሊዮን ፓውንድ። እንደዚህ አይነት በጣም ከፍተኛ ዝውውር ሲሆን አንዳንድ ዘገባዎች ሲቲ ለመክፈል ፈቃደኛ ነው የሚሉ አሉ። በተለይ ሮድሪ ሄዶ መልቀቁ ስለማይቀር እና እዚህ ላይ ደግሞ ቲዣኒ ሬንደርሰን ሸጠውታል፣ ወደ ሳውዲ ልከውታል እና ስኳድ ውስጥ ተጨማሪ አማካዮች ያስፈልጋሉ። ከዝውውር ግን ብዙ ገንዘብ እያገኙ ነው ሲቲ፣ ስለዚህ ይከፍላል የሚሉ አሉ። ግን ደግሞ ቼልሲ የጊዜ ገደብ አስቀምጧል እና በዛ የጊዜ ገደብ ውስጥ ሲቲ ቢያንስ መነሻ ኦፈር ካላቀረበ በቼልሲ በኩል ጉዳዩን አሁን የመግደል የመቋጨት ፍላጎት ያለ ይመስላል። ዛሬ አዲስ እድገት እንጠብቃለን። በ120 ሚሊዮን ፓውንድ የሚዘዋወር ከሆነ ሌላ 100 ሲደምር ገንዘብ የወጣበት አማካይ ይሆናል ማለት ነው። በዚሁ የዝውውር ጊዜ ከ100 ሚሊዮን ፓውንድ በላይ የወጣባቸው በርካታ አማካዮች አሉ። አንደኛው ወደ ሲቲ ሄደው ኤሊዮት አንደርሰን ነው። ሌላኛው ወደ ቼልሲ ሄደው አማካይ እንበለው አላቅም፣ የአጥቂ አማካይ ብንለው የበለጠ ሊያብራራው ይችል ይሆናል። የሞርጋን ሮጀርስ ዝውውር ማለት ነው። ሳንድሮ ቶናሊ ወደ ቶተንሃም ሲሄድ ከ100 ሚሊዮን በላይ የወጣበት ተጫዋች ነው። ሌላ ከነዚህ ሙሉ በላይ ገንዘብ የሚወጣበት ተጫዋች ይሆናል ማለት ነው። ዝውውሩ የሚፈጸም ከሆነ ከአሌክሳንድር ኢሳቅ ቀጥሎ በ120 ሚሊዮን የሚዘዋወር ከሆነ ሁለተኛው የፕሪሚየር ሊግ በታሪክ ውዱ ዝውውር ይሆናል ማለት ነው። ስለዚህ አዲስ ጉዳይ እናውቃለን ዛሬ። የዝውውር ጉዳይን በተመለከተ የማንቸስተር ዩናይትድን ጉዳይ አንድ ጉዳይ ላንሳ። ምክንያቱም ማይክል ካሪክ ትላንትና ለእንግሊዝ ፕሬስ ቃለ ምልልስ ሰጥቶ ነበር እና እስካሁን ድረስ እንደምታውቂው የማንቸስተር ዩናይትድ አሰልጣኝ ሆኖ መናገር የሚስበውን ትኩረት አውቆታል። የማንቸስተር ዩናይትድ ተጫዋች ሆኖ 12 ዓመት ቆይቷል። ረጅም ጊዜ ከአሌክስ ፈርጉሰን ጋር ሰርቷል። ከዛ በኋላ ደግሞ ከአሌክስ ፈርጉሰን በኋላ ጥቂት ዓመታትን ተጫውቷል። እስከ 2017 ድረስ የጆዜ ሞሪኞ ኮቺንግ ስታፍ አባል ነበር። የኦሌ ጉናር ሶልሻር ምክትል አሰልጣኝ ሆኖ ሰርቷል። ስለዚህ ያውቋል። በማንቸስተር ዩናይትድ አሰልጣኝነት አንድ ሰው የሚናገረው ነገር በክለቡ ላይ ባለ ከፍተኛ ዓለም አቀፍ ትኩረት ምክንያት አጀንዳ ይሆናል። ስለዚህ እኔ ኮት የሚደረግ ንግግር አልተናገር። አንዱ እንዲያውም በጣም ስማርት ነው የምለው የፒአር ጉዳይ ነው። ብዙ አይናገርም። ካሪክ እኮ እንደዚህ አለ የሚባል የሚጠቀስ በፊት ገጽ ላይ በትምህርት ጥቅስ ውስጥ የሚታተም ምንም አይነት ንግግር ሲያደርግ አላስታውስም። ግን አሁን ፎርስፉል ሆኖ የወጣ ይመስለኛል በዝውውር ጉዳዮች ላይ 100 ሚሊዮን ተጫዋች ማምጣት አንፈልግም ምናምን ብሏል። ግን ማሻሻል አለብን፣ ቡድኑ ተጨማሪ ተጫዋቾች እንፈልጋለን ብሏል። ዊ ዋንት ኤንድ ኒድ የግድ ተጫዋች ማስፈረም አለብን የሚል አስተያየት ሰጥቷል። የተጫዋቾች ዝውውርን ከስኬት ጋር ያለ ልክ ማቆራኘት እንደማይፈልግም ተናግሯል። እዚሁ ላይ
በአስፈረምናቸው ተጫዋቾች 3 ተጫዋቾች አምጥቷል ማንቸስተር ዩናይትድ ወደ ዋናው ቡድን ዩሪ ቴሌሞንስ፣ አንድሬ ሳንቶስ እና ተጠባባቂ ግብ ጠባቂውን ካርል ዳሎን ከሊድስ ዩናይትድ አምጥቷል። ነገር ግን ማይክል ካሪክ በዚህ ቃለ ምልልሱ ላይ ምናልባት የማንቸስተር ዩናይትድ ደጋፊዎች የሚወዱት የሚመስለኝ አሰልጣኝ አንዳንድ ጊዜ አቋሙን እንደዚህ ግልጽ ሲያደርግ ጥሩ ነው። ያን ያህል ኮንትሮቨርሻል ነው ማለት አይደለም፣ ግን ቁጥብ ሆኖ ለኖረ ሰው የሚፈልገው ነገር በግልጽ ነው የተናገረው። በአስፈረምናቸው ተጫዋቾች በጣም ደስተኛ ነኝ። የቡድኑን ሚዛን፣ ጥራት እና መሄድ የምንፈልግበትን አቅጣጫ የሚያሳዩ ዝውውሮች የፈጸምን ይመስለኛል። በጣም ጥሩ ተጫዋቾች አሉን፣ ግን ሁልጊዜ መሻሻል እንፈልጋለን ተጨማሪ ተጫዋቾች እና ተጫዋቾች ለማስፈረም ጥረት እያደረግነው መቆም የለበትም እና በቶሎ ዝውውሮች መፈጸም አለብን ብሏል። እና የዩናይትድ ደጋፊዎች ይህንን ስቴትመንት መስማት የሚፈልጉ ይመስለኛል። ምክንያቱም የዩናይትድ ደጋፊዎች የሚሰጉበት ነገር ነው። ከኤፕስዊች ታውን እና ከኮቨንትሪ ሲቲ ያነሰ ነው ማንቸስተር ዩናይትድ በዚህ የዝውውር ጊዜ ያወጣው። በኔት ስፔንድ ከሄድሽ ደግሞ ከኤፕስዊች ታውን በ1/3 የኤፕስዊች ታውን 1/3 የተጣራ ወጪ በቀደም እንዳነሳት 25 ሚሊዮን ፓውንድ ብቻ ነው የማንቸስተር ዩናይትድ የተጣራ ወጪ በሽያጭ እንደ ሆይሉንድ አይነት ተጫዋቾችን በመሸጥ ያገኘው ገንዘብ አለ አይደለም። ከዛ ለዝውውር ያወጣቸው ገንዘቦች አሉ። ሁለቱም በጣም ራከ 80 ሚሊዮን ፓውንድ ገደማ ያወጣባቸው በጠቅላላ 83 ሚሊዮን መሰለኝ። እንረዳለን ለምን በቀደም የራሽናሊው ምን እንደሆነ ለምን ኢኒዮስ በጥንቃቄ እየተጓዘ እንደሆነ ሳነሳ ነበር። ግን አሰልጣኙ ሁሉንም የስኬት ባውንደሪዎች ማለፍ እንፈልጋለን ብሏል እና ይሄ ማንቸስተር ዩናይትድ ነው። ስለዚህ ከባድ እንደሆነ ብናወቅም የምናስበው ለዋንጫ ለመፎካከር ነው ብሏል። የማንቸስተር ዩናይትድ አሰልጣኝ የሆነ ሰው እንደዛ ነው ማሰብ ያለበት ብሏል። ገደብ ማስቀመጥ የለበትም የማንቸስተር ዩናይትድ አሰልጣኝ የሆነ ሰው የሚል አስተያየት ሰጥቷል። እና ያው በግልጽ የሚታወቁ 2 ቦታዎች ያሉ ይመስላል። አንደኛው አዲስ የግራ መስመር ተከላካይ የማስፈረም ጉዳይ ነው። ለሉዊስ ሆል ከፍተኛ አድናቆት አለው ማንቸስተር ዩናይትድ ይባላል። የኒውካስል የግራ መስመር ተከላካይ ነው። አሁን እንግዲህ ለኒውካስል አስቸጋሪ ነው፣ ምክንያቱም ኒውካስል እየሸጠ ነው፣ ምንም ጥያቄ የለውም። ፕሮጀክቱም አሁን ወዴት ነው የኒውካስል ፕሮጀክት የሚል ጥያቄ የሚያስነሱ አይነት የቡድኑ ቁልፍ ተጫዋቾች የሆኑ ተጫዋቾች ባለፉት 12 ወራት አሌክሳንደር ኢሳቅ፣ አንቶኒ ጎርደን፣ ብሩኖ ጊማራይሽ፣ ሳንድሮ ቶናሊ አይነት ተጫዋቾች ለቀዋል። ቀስ በቀስ በኮንትራት መጨረስ ምክንያትም ቢሆን የለቀቀው ኬረን ትሪፒዬ ለቋል። ሌላ አስፈላጊ ተጫዋች የነበረና የፒአይኤፍ የመጀመሪያው ትልቅ ዝውውር የነበረው እሱ እንደሚታወቀው አሰልጣኝ ኤዲ ሃውም ለቀዋል። ከዛ ቀደም ብሎ በፕሮጀክቶቹ የመጀመሪያ ዓመታትና አሁን በጠቀስኳቸው ተጫዋቾች ዝውውር ላይ በጣም ትልቅ ሚና የነበራቸው ዳና ሾርስ ወደ ማንቸስተር ዩናይትድ በሄዱ ጊዜ እዛ ባይቆዩም እና ባይሰራም አሁን ወደ እንግሊዝ ኤፍ የተመለሱ ቢሆንም ግን እሳቸውም ለቀዋል እና በጣም ብዙ ለውጦች ነው በኒውካስል በኩል እየተደረጉ ያሉት። የክለቡ አቅጣጫ ምንድን ነው? ምክንያቱም መጀመሪያ አካባቢ እንግሊዝን እግር ኳስ ዶሚኔት የማድረግ ፍላጎት ነበር። ስኬታማ ነበር ኒውካስል ባለፉት ዓመታት በቻምፒየንስ ሊግ ቢያንስ 2 ሲዝኖች ሲጫወት ዋንጫ ሲያሸንፍ በብዙ ውድድሮች ላይ ብዙ ርቀት ሲሄድ አይተናል። ግን አሁን ጥያቄ የሚያስነሳ ጊዜ ላይ ነው ያለው። ስለዚህ የሉዊስ ሆል መልቀቅ ደግሞ የፕሮጀክት ዋቴቨር ዘ ፕሮጀክት ኢዝ በቃ ለይቶለት መክሰሙን የሚያመለክት ተደርጎ ሊቆጠር ይችላል እና ግን ደግሞ ኒውካስል ቢሸጥም በውድ ነው እየሸጠ ያለው እንደምታውቂው ሙሳ። የኢሳቅ ዝውውር የፕሪሚየር ሊግ ሬከርድ ነው፣ 125 ሚሊዮን የወጣበት። የቶናሊ ዝውውር የ100 ሚሊዮን ዝውውር ነው። የብሩኖ ጊማራይሽ ዝውውር 28 ዓመቱ ነው። ኦክቶበር ሲመጣ 29 ዓመት የሆነዋል። 75 ሚሊዮን ፓውንድ ነው የሸጡት። አንቶኒ ጎርደን እንደዚሁ በከፍተኛ ገንዘብ ነው የሸጡት፣ 70 ወይም 80 ሚሊዮን በዩሮ በፓውንድ 75 ሰሪ ካልሳሳት በውድ ነው የሚሸጡት። ሉዊስ ሆልንም የሚሸጡት ከሆነ በጣም ኤክስፔንሲቭ ነው የሚሆን። ማንቸስተር ዩናይትድ ደግሞ በቀደም እንዳነሳ ነው ከዚህ በፊት በውድ ዝውውሮች ምክንያት ዩናይትድ ተጫዋቹ ከሚገባው በላይ የዝውውር ገንዘብ ከሚገባው በላይ ደሞዝ እንዲከፍልበት ሆኗል እና ከዚህ በኋላ ከዛ እርማት መውሰድ አለብን የሚል ፖሊሲ ያለው ይመስላል በተለይ በኢኒዮስ በኩል። ስለዚህ ኒውካስል ለዚህ ተጫዋች ከማንቸስተር ዩናይትድ የዋጋ ተመን አንጻር በጣም የተጋነነ ገንዘብ ከሆነ የሚጠይቀው ምናልባት በዛ ምክንያት ምክል ሊገጥም ይችላል። ኒውካስል ተጨማሪ ትልቅ ተጫዋች መልቀቅ አይፈልግም የሚለው ፖዚሽን በይፋዊ አቋም መሆኑ እንደተጠበቀ ሆኖ ማለት ነው። ግን ግራ ፉል ባክ ይፈልጋሉ። አሁን እንግዲህ ሉክ ሾው ሁሉንም የፕሪሚየር ሊግ ጨዋታዎች ጀምሯል። ግን እሱ ሰርፕራይዝ ነው፣ ያልተጠበቀ ነው። ምክንያቱም ሉክ ሾው በጣም ትልቅ ተሰጥኦ የነበረ ቢሆንም ግን ብዙ ጉዳት የሚፈትነው ተጫዋች ሆኖ ነው የኖረው። በዚህ የፕሪሲዝን ጨዋታዎችም ላይ ባለፈው የውድድር ዘመን ካሪክ ወደ ኃላፊነት ከመጣ በኋላ በጥቂት አጋጣሚዎች ቢሆን የነበረው ፓትሪክ ዶርጉንም
በግራ መስመር ተከላካይነት የሚያየው አይመስልም አሰልጣኙ። ስለዚህ አዲስ የግራ መስመር ተከላካይ ያስፈልገዋል። በቀደም ትላንትና የሁለት ተጫዋቾች ስም ሲነሳ ነበር፣ የካማቪንጋም የማይልስ ሉዊስ ስኬሊም። ሁለቱም አማካዮች ቢሆኑም በመደበኛ ስፍራቸው ግን የግራ መስመር ተከላካይ ሆነው መጫወት የሚፈልጉ ናቸው። ስለዚህ ዩናይትድ እዚህ ቦታ ላይ ትኩረት እንዳለው እናውቃለን። ተጨማሪ አማካይ ማምጣት አለባቸው። እነዚህ የጠቀስኳቸው ተጫዋቾች ሁለቱንም ሚና መጫወት የሚችሉ ተጫዋቾች ናቸው። የማንቸስተር ዩናይትድ ፍላጎት በጣም ሲሪየስ ስለመሆኑ አናውቅም። ስማቸው ከዩናይትድ ጋር በዝውውር ተነስቷል ለማለት ነው። ግን አሰልጣኙ ግልጽ አድርጎታል። ይሄንን ተጫዋች ማምጣት ይፈልጋል። አንድ ወይ ሁለት ቦታዎች ላይ 1 or 2 areas ብሎ ገልጿል። የበለጠ ቡድኑን ማሻሻል የምንፈልግባቸው ስፍራዎች አሉ ብሏል። ስለዚህ ዩናይትድ በዝውውር ላይ ተጫዋቾች ማስፈረም አለበት። ቅድም እንዳልኩት 83 ሚሊዮን ያወጡት ኤፕስዊች ታውን ብቻውን 109 ሚሊዮን ፓውንድ፣ ኮቨንትሪ ሲቲ 92 ሚሊዮን ፓውንድ አዳዲስ ወደ ፕሪሚየር ሊግ የመጡ ቡድኖች ናቸው። እና እንዲያውም አንድ የታይምስ ጸሐፊ እዚሁ ቃለ ምልልስ ላይ ነበረ ጋዜጠኛ ምን ይላል፣ በ20 ደቂቃ ቃለ ምልልስ ውስጥ 10 ጊዜ we have to push ብሎ 10 ጊዜ ፑሽ የሚል ቃል ተጠቅሟል። ስለዚህ ባውንደሪ ወሰኖችን ማለፍ አለብን፣ ወደ ላይ ከፍ ማለት አለብን ብሏል። ዩናይትድ በሚገርም ሁኔታ በታሪኩ የ100 ሚሊዮን ፓውንድ ተጫዋች ካሁን ድረስ አላስፈረም። ማለት ብዙ ዝውውሮች ይፈጽማል፣ ግን ሁሉም ትልልቅ ክለቦች ከ100 ሚሊዮን ፓውንድ በላይ የወጣበት ተጫዋች አስፈርመዋል ቢያንስ አንድ ጊዜ። ለምሳሌ ሲቲ ግሪሊሽን አስፈርመዋል። አሁን ኤሌት አንደርሰንን አምጥቷል። ምናልባት ተጨማሪ 100 ሚሊዮን ፓውንድ ሲደመር ገንዘብ ለኤንዞ ፈርናንዴዝ ሊያወጣ ይችላል። አርሰናል ቢያንስ አንድ የ100 ሚሊዮን ፓውንድ ተጫዋች አስፈርሟል፣ ዴክላን ራይስ። ሊቨርፑል 2 የ100 ሚሊዮን ፓውንድ ተጫዋቾች አስፈርሟል፣ ባለፈው አመት ያመጧቸውም አሌክሳንደር ኢሳቅና ፍሎሪያን ቪርትስን። ቼልሲ ብዙ የ100 ሚሊዮን ፓውንድ ተጫዋቾች አሉት። በዚህኛው የዝውውር ጊዜ ብቻ የሞርጋን ሮጀርስ ዝውውር ግን ካይሴዶ፣ ኤንዞ እያል ሌሎች ተጨማሪ ተጫዋቾች መጥቀስ ይቻል ይሆናል። ዩናይትድ የ100 ሚሊዮን ፓውንድ ተጫዋች ማስፈረም አለበት ብዬ አላምንም። ውዱ ተጫዋቻቸው ፖግባ ነው አሁንም ድረስ 89 ሚሊዮን ፓውንድ ያወጡበት በጊዜው የዓለም ሬከርድ የነበረ ነው እና በጣም እንደዚህ አይነት ኤክስፔንሲቭ የሆኑ ዝውውሮች ላይ መሳተፍ አይፈልጉም። ግን አሰልጣኙ በግልጽ ተናግሯል። ይሄ ሪፍሬሽንግ ይመስለኛል። አሰልጣኞች አርቴታን ከቬንገር የሚለየው አንደኛው ነገር እሱ። አርቴታ ፎርስፉል በቃ ሚዲያ ላይ ወጥቶ ተጫዋች እንፈልጋለን ይላል እና ለቦርዱም ነው መልእክት የሚያስተላልፈው። ከዛ የቻምፒየንስ ሊግ ፍጻሜ ጨዋታ በኋላ ግን የአርሰናል አሰልጣኝ ሆነው ከተሸሙበት ጊዜ በኋላ ቬንገር የበለጠ ክለቡን ዲፌንድ እንደማድረግ የሚመስል አይነት አለ። እንደዚህ አይነት አካሄድ ነው የነበራቸው እና አንዳንድ ጊዜ የአሰልጣኙን ሀሳብ ማወቅም የአሰልጣኙን አላማ ማወቅም በተዘዋዋሪ ቦርዱ ላይ ጫና ማሳደር ስለሆነ ይህንን የካሪክን አቋም የሚወዱት ይመስለኛል የዩናይትድ ደጋፊዎች። እኔ ሌሎችም ዲፓርትመንቶች ላይ ተጫዋቾች የሚፈልጉ ይመስለኛል። ለምሳሌ ዚርክዜ የሚለቅ ከሆነ ሌላ የማጥቃት ተጫዋች መጨመር አለባቸው፣ ወደ ዩቬ እየተባለ ስለሆነ። ራሽፎርድ የሚቆይ ይመስላል። ስለዚህ ምናልባት የግራ መስመር ተጫዋች ማስፈረም ካሉን ተጫዋቾች የተለየ ተጫዋች ነው ብሏል። ብዙ ጊዜ እንዳነሳ ነው የእሱ አይነት ተጫዋች የለውም ማንቸስተር ዩናይትድ በፕሮፋይል ማለት ነው እና እንጠቀምበታለን የሚል አስተያየት ሰጥቷል። የአርሰናልን ጉዳይ በተመለከተ ትላንትና ስለ ኤዝሪ ኮንሳ ሳነሳ ነበር። ቢቢሲ ላይ አንድ መረጃ ተመልክቻለሁ። እንደገና አዲስ ውይይት ተደርጓል የኤዝሪ ኮንሳን ወደ አርሰናል ማምጣትን በተመለከተ። በሁለቱ ክለቦች መካከል የ100% ልዩነት ነው ያለው። አርሰናል 30 ሚሊዮን አቅርቧል፣ አስቶን ቪላ 60 ሚሊዮን ነው የሚፈልገው። በጣም ሰፊ ልዩነት ነው ያለው። አርሰናል 60 ድረስ የመሄድ ፍላጎት የለውም፣ ግን ገንዘብ ጨምሮ ተጫዋቹ ማስፈረም ይፈልጋል። ምናልባት የዝውውር ጊዜ ከማብቃቱ በፊት በአርሰናል በኩል ሲጠናቀቅ ልናየው የምንችል አንድ ዝውውር የኤዝሪ ኮንሳ ወደ አርሰናል መምጣት ሊሆን ይችላል። ትላንት አንዳንድ ነጥቦች ስላነሳው ብዙ አልሄድበትም። እዛ ቦታ ላይ ያለ ነሰሲቲ የሳሊባ መጎዳት እና የጉዳቱ የጊዜ ወሰን ባይታወቅም ግን ቀላል የማይባል ጊዜ ከሜዳ መራቅ አሁን ፒክ ላይ ባለ ተጫዋች ለጊዜውም ቢሆን እንዲተካ ያስገድዳል። ምክንያቱም 3 ወር መሆኑ ብቻ አይመስለኝም። በዛ 3 ወር ውስጥ የፕሪሚየር ሊግ ዕጣ ፈንታ መልክ ሊይዝ ይችላል። በነዛ 3 ወራት ውስጥ በአንድ ቁልፍ ተጫዋች አለመኖር ምክንያት ብዙ ነጥብ የሚጥል ከሆነ ለምሳሌ ፕሪሚየር ሊጉን እየመራ የሆነ አንድ ቡድን ካለ ከዛ በኋላ ቼዝ ማድረግ ነው የሚሆነው ማለት ነው። ስለዚህ ከመጀመሪያው ጨዋታ ጀምሮ ሲሪየስ መሆን ይጠይቃል እንደዛ የሚሆን ከሆነ እና በፕሪሲዝን ጨዋታዎች ላይ ጠንካራ አስተያየት መስጠት አለብን ወይ የሚለውን ባላውቅም፣ ምክንያቱም ፕሪሲዝን በዓለም ዋንጫ ምክንያት የታወከ በመሆኑ ምክንያት የአርሰናል ዋና ተጫዋቾችም ምናልባት በቀደም የኮሞ ጨዋታ ላይ ሊሆን ይችላል ያየ ናቸው። የኮሞ ጨዋታ ላይም እንደ ራይስ አይነቶቹ ተጫዋቾች ወይ ሌሎቹ እንግሊዛውያን ተጫዋቾች አልተሳተፉም። ስለዚህ በፕሪሲዝን ጨዋታዎች ላይ ብዙ እንማራለን ነው አላቅም። አሁን በተለይ በዚህኛው ጊዜ
ግን የፕሪሲዝን ጨዋታዎችን እንዳሉ የምንወስዳቸው ከሆነ ግን የአርሰናል የተከላካይ መስመር አሳሳቢ ነው። ብዙ ጎሎች ይቆጠሩበት አይተናል። በዶርትሙንድ በሌሎችም ጨዋታዎች ላይ አርሰናል ላይ ጎሎች ይቆጠሩ አይተናል። ያንን እንዳለን ውሰደው የሚለውን ባልረዳም እንዳልኩት ቡድኑ አሁን እንዲያውም በረፍት ሰዓት ላይ 11 ተጫዋች የምትለውጪ ከሆነ እኮ እንዲያውም ኮንቲኒቲ የለውም። በጣም ብዙ ስቶፔጅ ይኖረዋል የፕሪሲዝን ጨዋታ 60ኛው ደቂቃ ላይ 8 ተጫዋቾች ተቀይረው ይገባሉ ምናምን እና ኮንቲኒቲ የለውም። ተሟላ ስዕልም አታገኝ። ስለዚህ እንዲህ ነው ማለት ይቻል እንደሆነ አላቅም። አርሰናልም ሊቨርፑልም ብዙ ጨዋታዎች ሲሸነፉ እያየን ስለሆነ በፕሪሲዝን ጨዋታዎች ግን የፕሪሲዝን ጨዋታ ሽንፈት ስለ ቡድኖቹ አቋም ምን ይነግረናል? በተለይ ድህረ ዓለም ዋንጫ፣ ድህረ አውሮፓ ዋንጫ ሁሉም ተጫዋቾች በተመሳሳይ ጊዜ በተሟላ ዝግጅት ላይ በማይሆኑበት ጊዜ የተሟላ ስዕል ለማግኘት ያስቸግራል። ግን ሊያሳስብ ይችላል። ያው ራያ እየተጫወተ አይደለም እንደሚታወቀው። ጋብርኤል በቀደሙን ጨዋታ የተጫወተው ቲምበር እንደተጎዳ ነው። ስለዚህ ብዙ ሁለቱ የአርሰናል ጥልቅ አማካዮች ዙቢሜንዲ እና ራይስ በዓለም ዋንጫ እስከ መጨረሻዎቹ ጨዋታ ድረስ ከቡድኖቻቸው ጋር ስለነበሩ እነሱ እየተጫወቱ አልነበር። ስለዚህ ስኳዱ ገና ነው፣ ማወቅ አይቻልም። ግን የሳሊባ መጎዳት እንደሚያጎድል ለማወቅ ምንም ብዙ ትልቅ እውቀት አይጠይቅም እና በዛ ምክንያት የኮንሳ ዝውውር አስፈላጊ ሊሆን ይችላል። ወይ ሌላ ተጫዋች ሌላ እንደመጣ ቡድኑን መጥቀም የሚችል ተጫዋች። አዲስ ውይይት ተደርጓል በሁለቱ ክለቦች መካከል። ቪላ ተጫዋቹን የመሸጥ ፍላጎት ባይኖረውም ግን አስኪንግ ፕራይስ ግን አለው፣ ይህን ያህል ገንዘብ ብሎ ጠቅሷል። ስለዚህ ለተጫዋቹ ዋጋ ተመን አውጥቷል ማለት ነው። ይሄ ምናልባት አንድ ምልክት ሊሰጥ ይችላል። ተጫዋቹ የመሸጥ ፍላጎት ፍንጭ ተደርጎ ሊወሰድ ይችላል። የአርሰናልን ዝውውር በተመለከተ ምን ልንለው እንደምንችል አላቅም። ግን ታይምስ አንድ ኢንትረስቲንግ ዘገባ አውጥቷል። ትላንትና ስለ ጋብርኤል ማርቲኔሊ ስንወያይ ነበር። የቱርኩ ጋላታሳራይ 38.4 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር የመነሻ ጥያቄ አቅርቧል እና አርሰናል ጥያቄውን ውድቅ አድርጎት ወይም 45 ሚሊዮን ዩሮ አቅርቧል። መሸጥ እንደሚፈልጉ ብዙ ምልክቶች አሉ። ተጫዋቹን በተጫዋቹ ሁኔታም ግን አርሰናል ተጫዋቾች መልቀቅ ስለሚፈልግ ዋና ተጫዋቾች መሸጥ ስለሚፈልግ እና በዚሁ ከጋላታሳራይ ጋር በተደረገ ድርድር ሌላኛው በጋላታሳራይ ይፈልጋል የተባለው ተጫዋች ኤታን ዋኔሪ ነው። አርሰናል ኤታን ዋኔሪንም የመሸጥ ፍላጎት አለው። ባይሸጥም በውሰት መልቀቁ አይቀርም። በዚሁ ውይይት መሀል የቪክቶር ኦሲመን ስም ተነስቷል የሚል ዘገባን ማትሎ የሚባል የቴሌግራፍ ጋዜጠኛ ይዞ ወጥቷል። ቪክቶር ኦሲሜን ወደ አርሰናል ሊሄድ የሚችልበት ማለት ይሄ ዲስከሽን ተደርጓል ብሏል። አሁን እዛ ላይ እኔ አላውቅም ብሎ የገለጸው ነገር ከአንድሪያ ቤርታ ይሁን ይሄ ጥያቄ የተነሳው ወይ ከጋላታሳራይ ወገን አይታወቅም። ግን ቪክቶር ኦሲሜን ሊዘዋወር የሚችልበትን ጉዳይ በተመለከተ ስለ ማርቲኔሊ በነበረ የዝውውር ውይይት ላይ ተነስቷል ይላል። አሁን ምና ወዲያው ጭንቅላቴ ላይ የመጣው ምንም ልል አልችልም። ይሄ ዝውውር ገና በጣም ገና ስለሆነ እና አርሰናል ልክ የእሱ አይነት ታይፕ ተጫዋች ይፈልጋል ወይ የሚለው ጉዳይ ገና ግልጽ ስላልሆነ ትልቅ ተጫዋች መሆኑን በመጠራጠር ሳይሆን በካራክተሩም በጨዋታ ስታይሉም በጉዳት ሬከርዱም በምኑም ምክንያት አርሰናል የምር ጄኒውን ፍላጎት አለ ወይ የሚለውን አላውቅም። አርሰናል በተለያየ ጊዜ ከዚህ ተጫዋች ጋር ስሙ ሲጠቀስ ሰምተን እናውቃለን። ከብዙ ትልልቅ ክለቦች ጋር ስሙ እንደሚጠቀሰው ሁሉ በዚህ ዝውውር ጊዜ ከባርሴሎናም ጋር ስሙ ተነስቷል። የተጫዋቹን ኳሊቲ በተመለከተ ጥያቄ የለኝም፣ ግን እርግጠኛ አይደለሁም የአርሰናል ፍላጎት ሲሪየስ መሆኑ። ምን ቴሌግራፍ ዘግቦታል ይህንን ዘገባ ለማለት ነው። ያስታወሰኝ ግን ኤሪክ ካንቶና ወደ ማንቸስተር ዩናይትድ የመጣበትን መንገድ ነው። ሊድስ የፕሪሚየር ሊግ የሊግ ሻምፒዮን ሆነ። ፕሪሚየር ሊግ ከመባሉ በፊት የነበረው የመጨረሻ ሲዝን ላይ ሃዋርድ ዊልኪንሰን የሚባሉ አሰልጣኝ ነበሩት እና በጥንካሬ ላይ ቡድኑን ማጠናከር ስለፈለጉ ከማንቸስተር ዩናይትድ ስቲቭ ብሩስን ለማስፈረም ደወሉ ስልክ። ከዛ አይ ቲንክ ማርቲን ኤድዋርድስ ነበር የማንቸስተር ዩናይትድ ሲኢኦ የነበሩት። አሌክስ ፈርጉሰን የማርቲን ኤድዋርድስ ቢሮ ውስጥ ነበር ያ ስልክ ሲመታ እና ብሩሲን ማ አንሸጠው ምናምን አሏቸው እና ቆይ ፈርጉሰን ሆልድ ካንቶናን ይሸጡልናል ካንቶና ትልቅ ስታር ነበር እንግዲህ አሏቸው እና በዛ ነው ድርድሩ የተጀመረው። የሆነን ተጫዋች ሊድስ ለማስፈረም ከዩናይትድ ጥያቄ አቀረበ። ያ ነው መነሻው። ማን ያውቃል ስቲቭ ብሩስን ለማስፈረም ጥረት አድርጎ ባይሆን ኖሮ ማንቸስተር ዩናይትድ ወደ ካንቶና ዝውውር ሊገባ ይችል ነበር። ማን ያውቃል። ግን ያ ዝውውር ደግሞ ትራንስፎርማቲቭ ዝውውር ነበር። ፍጹም የማንቸስተር ዩናይትድን ታሪክ የቀየረ ዝውውር ነበር። ዶሚናንት ተጫዋች ነው ያን ጊዜ ኤሪክ ካንቶና። ያንን ይመስላል። ይሄ ግን
በዛ ደረጃ ያለ ዝውውር አይደለም። ግን በአርሰናል በኩል ተጫዋቾች ለመሸጥ ያለ ፈቃደኝነትን ግን የሚያሳይ ነው። የጋብሪኤል ጄሱስም ወደ ናፖሊ ለመሄድ ያለ እድል ሰፊ ይመስላል። ምክንያቱም ሮሜሎ ሉካኩ ወደ ፌነርባቼ ወደ ቱርክ ሄዷል። ወደ ሊዮን ሊሄድ ይችላል ሲባል ነበር። በእርግጥ አሁን ማክስ አሌግሪ የሚያሰለጥኑትና ጆቫኒ ማና የስፖርት ዳይሬክተር የሆኑበት ናፖሊ እንደ ኖዋላንግ አይነቱን ሌላ የማጥቃት ተጫዋች መልቀቅ ይፈልጋል። ያልተሳካ ዝውውሩ የዛሬ ዓመት ነበር ተጫዋቹን ከሆላንድ ያመጡት። በግማሽ ሲዝንም በውሰት ወደ ሆላንድ ተመልሶ ነበር። ነገር ግን ሉካኩን የመተካት ፍላጎት ስላላቸው ጋብሪኤል ጄሱስ በአርሰናል ያው ብዙ ጨዋታዎች እንደማይጀምር የሚታወቀው፣ እንዲያውም አንዳንድ ሰዎች ኮንትራቱ ተርሚኔት ቢደረግ የሚሉ ጀምራል። ወደ ብራዚል ሊመለስ ይችላል የሚሉ ሪፖርቶችም ነበሩ። ግን ስካይ ኢታሊያ እና ላጋዜታ ዴሎ ስፖርት ይህን ተጫዋች በናፖሊ በኩል የማስፈረም ፍላጎት አለ የሚል ዘገባ ተመልክተናል። ዱሻን ቭላሆቪች ወደ ቤሲክታሽ ያደረገውን ዝውውር አጠናቋል። በነፃ ነው ዝውውሩ የተፈጸመው። የተጣራ 7.5 ሚሊዮን ዩሮ 7.5 ሚሊዮን ዩሮ በአመት ደሞዝ ይከፈለዋል። ላትሲዮ ማውሮ ኢካርዲን ከቱርክ ከጋላታ ሳራይ መውሰድ ይፈልጋል። ጄናሮ ጋቱዞ ነው አሰልጣኝ ሆነ ላትሲዮ አዲሱ አሰልጣኝ ማውሪሲዮ ሳሪ ከለቀቁና ወደ አታላንታ ቤርጋሞ ከሄዱ በኋላ የዳርዊን ኑኔዝና የሞሐመድ ሳሌህ ሊቨርፑል ጥምረት በቱርክም የሚደገም ይመስላል። ምክንያቱም ዳርዊን ኑኔዝ አዲሱ የትራብዞን ስፖር ተጫዋች ለመሆን ጫፍ ላይ ደርሷል እየተባለ ነው። በሳውዲ አረቢያ 1 አመት ብቻ ነው የቆየው። እዛ ብዙ አልተሳካም ቆይታው እና ወደ ቱርክ ሊሄድ ይችላል። በዚህኛው ሳምንት ዝውውሩ ሊያልቅ ይችላል ተብሏል። ሩበን አሞሪም ፋብሪዚዮ ሮማኖ የሚባለው የዝውውር ዘጋቢ እንደተናገረው እና ስካይ ኢታሊያም እንዳለው አንዳንድ ተጫዋቾችን ሻንጣችሁን ብታዘጋጁ ጥሩ ነው ብሎ የነገራቸው ተጫዋቾች አሉ ተብሏል። 3 ናቸው። ዩሱፍ ፎፋና፣ ፊካዮ ቶሞሪ እና ክሪስቶፈር ንኩንኩ ናቸው። ስለዚህ ክሊን ስሌት ላይ ያለ ይመስላል። የቼልሲው ባኒዋ ባዲያሽሌ ወደ ናፖሊ ለመዞር በሁለቱ ክለቦች መካከል መጀመሪያ በውሰት 3 ሚሊዮን ዩሮ ናፖሊ ለቼልሲ ከፍሎ ከዛ በኋላ በ20 ሚሊዮን ዩሮ ተጫዋቹን ዝውውር ቋሚ የማድረግ አማራጭ ኖሮት ተነጋግረዋል የሚልም ዘገባ ተመልክቻለሁ። በነገራችን ላይ ማንቸስተር ዩናይትድ በአንዳንድ የፈረንሳይ ብዙሃን መገናኛዎች ዘገባ ኢብራሂም እምባዬ የሚባለውን በዓለም ዋንጫ ላይ ለሴኔጋል ሲጫወት ያየነው በቅርብ ጊዜ በሊቨርፑል በጥብቅ ይፈልጋል ሲባል የነበረውን ወደ ጀርመን ሊሄድ ነበር ሊቨርፑል ይፈልጋል ሲባል ያኛውን ዝውውር ለጊዜው አቁሞታል ወደ ትልቅ ክለብ የሚሄድ እድል የሚያገኝ ከሆነ እና ማይክል ካሪክ ይሄኛውን ፍጥነት መጨመር የሚችል በሁለቱም ክንፎች ላይ እና አጥቂ ሆኖ መጫወት የሚችለውን ተጫዋች ለማስፈረም ይፈልጋል የሚል አንድ ሪፖርት ተመልክቻለሁ። ግን በአብዛኛው በሊቨርፑል ይፈልጋል ሲባል የቆየ ተጫዋች ነው። ቅድም ስለ ባርሴሎና ሳነሳ ነበርና ሙንዶ ዴፖርቲቮ ለባርሴሎና በጣም ቅርብ የሆነ ብዙሃን መገናኛ ነው እና በዝውውር ላይ ያው ፕላን ኤ ያስፈልጋል። ፕላን ኤያቸው የሚመስለው ሁሊያን አልቫሬዝ ነው። ግን የሱ ዝውውር ማይሳካ ከሆነ ዝውውሩ ውስብስብ ነው በጣም። እንዲያውም ከትላንት በስቲያ አነጋግሮት ነበር ዲየጎ ሲሞኔ ተጫዋቹን እና ለምንድን ማትለቁኝ በቃ መልቀቅ ፈልጋለሁ ምናምን ሲለው የኔ ውሳኔ አይደለም ከኔ ጋር መነጋገሩ አይጠቅምም የክለቡ ውሳኔ ነው ብሎ ወደ ክለቡ ገፍቶታል እና በሚቀጥለው ሳምንት የክለቡን ኃላፊዎች አግኝቶ ማነጋገር ይፈልጋል። ዝውውሩን በመጨረሻው የዝውውሩ ጊዜ ፎርስ ማድረግ ይፈልጋል ተጫዋቹ የሚል ዘገባ አለ። ስለዚህ ሊሆን የሚችልበት እድል አለ። ግን ከእንደዚህ አይነት መካረር በኋላ ዝውውሩ ይፈጸም እንደሆነ አላውቅም። ቢሆንም ባርሴሎና ሌላ ፕላን ያለው ይመስላል። አሁን ጆርጅ ሚካታውጅ የሚባለውን ጆርጂያ አጥቂ ከቪያሪያል የማስፈረም ፍላጎት አላቸው። ጥሩ ጎል አስቆጣሪ ነው። የዛሬ 2 ዓመት በአውሮፓ ዋንጫው በጣም ድንቅ ነበር። በሊዮን ነበር፣ ፈረንሳይ ውስጥ ነው የተወለደው። ገንዘቡም በተለይ ከሁሊያን አልቫሬዝ ጋር የምናነጻጽረው ከሆነ አነስተኛ ነው። 31 ሚሊዮን ዩሮ ብቻ ሊያስወጣቸው የሚችል የውል ማፍረሻው እንደዚያ ስለሆነ ምናልባት የሁሊያን አልቫሬዝ ዝውውር ካልተሳካ በጥራትም በፕሮፋይልም እንደዚህ ዝቅ ያለ ቢሆንም ወደ እንደዚህ አይነት ተጫዋቾች ፊቱን ሊያዞር ይችላል። ማንቸስተር ሲቲ ተጫዋች ሸጧል፣ ለመሸጥ ተስማምቷል። ቲጃኒ ራይንደርስ ከአመት በፊት ነበር ከሚላን የገዙት። በጣም ብዙ ተስፋ ያደረግኩበት ተጫዋች ነበር። በሴሪያ 15 ጎል በአንድ ሲዝን ያስቆጠረ፣ ያው ሚላን 9ኛው ነው በጨረሰበት ሲዝን። ወደ ሲቲም ሲመጣ ደህና ነበር የጀመረው። እንዲያውም በዛ የመጀመሪያ የወልቭስ ጨዋታ ላይ ጭምር ጎል አስቆጥሮ ነበር። የመጨረሻ ኳስ አቀብሎ ነበር። እዛ የአርሰናል ጨዋታም ላይ ለኤርሊንግ ሃላንድ ያን የመጨረሻ ኳስ ያቀበለው እሱ ነበር። ሲጀምር ጥሩ ነበር የጀመረው።
በኋላ ግን በጓርዲዮላ ተመራጭ መሆን አልቻለም እና ወደ ኖቲንገም ፎረስት ይዘዋወራል ተብሎ ነበር ሲጠበቅ የነበረው። ነገር ግን ብሬንዳን ሮጀርስ ወደሚያሰለጥኑት ወደ ሳውዲ አረቢያው አልቃዲሽ ወደሚባለው ክለብ ሊዘዋወር በሁለቱ ክለቦች መካከል ስምምነት ላይ ተደርሷል እና ያው ተጫዋቹ የፈለገው ዝውውር ነው። እኔ በአውሮፓ በከፍተኛ ደረጃ ለመጫወት የሚያስችል ችሎታ ያለው ተጫዋች ይመስለኝ ነበር፣ ግን 7 ጎሎች በ50 ጨዋታዎች አስቆጥሯል። አትርፈው ነው የሚሸጡት የማንቸስተር ሲቲ ሰዎች 46 እና 47 ሚሊዮን ፓውንድ ነበር የገዙት። አሁን በ50 ሚሊዮን ዩሮ። ያው የሳውዲ ገበያ ዩኒክ ገበያ ነው፣ ምንም የእግር ኳስ ሎጂክ የለው ምንም እና በዛ ምክንያት ከፍተኛ ገንዘብ ለመክፈል ችግር የለባቸውም እና ያ ተጫዋች አሁን ወደ ሳውዲ ይሸጣል። ሲቲ በሽያጭ በጣም ስኬታማ ነው፣ እንደ ቼልሲ ሁሉ ማለት ነው። የመጨረሻ አንድ ጉዳይ የሊቨርፑልና የባርኮላ ጉዳይ፣ በተለይ ፒኤስጂ የሚካ ጎድስን ዝውውር የሚያጠናቀቅ ከሆነ የበለጠ ሊቀላጠፍ ይችላል እየተባለ ነው። እንግዲህ የማጥቃት ተጫዋቾች እያመጡ ነው እንደምታውቁ፣ ቅድም እንደጠቀስ ነው ባርኮላ በቀደሙ ጨዋታ ላይ አልተሳተፈም። እሱና ኢብራሂም ምባዬ ወጣቶች ናቸው። አንደኛው 18 ዓመት አንደኛው 23 ዓመት ከሁለቱ የእንግሊዝ ትልልቅ ክለቦች ጋር፣ ቅድም ምባዬ እንዳልኩት ከሊቨርፑልም ከዩናይትድም ጋር ስሙ እየተነሳ ስለሆነ፣ ነገር ግን በሊቨርፑል በኩል ያለው ፖሊሲ ፒኤስጂ እነዚህን ሁሉ ተጫዋቾች እያስፈረመ ነው ማለት በቃ ባርኮላን ለመሸጥ ሙሉ ለሙሉ ዝግጅት እያደረገ ነው ማለት ነው። ስለዚህ የመጨረሻው ሳምንት ላይ የምንደርስ ከሆነ ፒኤስጂ አሁን የያዘው በጣም ኤክስፔንሲቭ በሆነ በጣም ውድ በሆነ ገንዘብ ለመሸጥ የያዘውን አቋም ሊያለዝብ ይችላል የሚል ንባብ ያለ ይመስላል፣ የሁኔታ ንባብ ያለ ይመስላል። ስለዚህ የዌቲንግ ጌም ነው እየተጫወተ ያለው። ለጊዜው ግን የዚህ ተጫዋች ዝውውር በመጨረሻው ሳምንት ሊጠናቀቅ ይችላል። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።